በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ ያሬድ ማን ነው? ያሬድ ማለት ሙራድ ማለት ነው። ብሔሩ ሙራድ፣ አክሱም ትውልዱ ከዘረ ሌዋውያን ነው። አባቱ አዳም እናቱ ተኩላ ይባላሉ። አባቱ ካህን ነበረ። የተወለደው በ505 ዓመተ ምህረት ነው። ለትምህርት ሲደርስ ይስሐቅ ለሚባል መምህር ሰጡት። ከእርሱ ፊደል አጥንቶ መዝሙር ዳዊትን ሊማር ለእናቱ ወንድም ለእርሱ አጎት ወደሆኑት ወደ መምህር ጌዴዎን ሄደ። አንዲት ቀለሙንስ እንኳ ሳያጠና 7 ዓመት ተቀመጠ። አንድ ቀን ቀለም አጠፍቶ መምህሩ ተቆጥተው በበትር ገረፉት። ይህ ጸብ አይደለም። ሸሽቶ ሲሄድ መንገድ አድክሞት ዋይ ፀሐይ ተሰምቶት ከዛፍ ጥላ ስር ተቀመጠ። ትል ዛፍ ላይ ለመውጣት ሽታ 6 ጊዜ እየወጣች 6 ስትወድቅ በሰባተኛው ወጣ ስትሄድ አየ። እኔስ እስከ መጨረሻው ብተጋ ትምህርቴን ይገለጥልኝ የለም ብሎ ተመልሶ መምህሩን ይቅርታ ጠየቀ። ከዚያ በኋላ ጌታ ሕሊናውን ንጹሕ ልቦናውን ብሩህ አድርጎለት በአንድ ቀን ብሉይና ሐዲስን ወስኖ ተገኝቷል። ከጊዜያት በአንዱ ጌታ 3 አዕዋፍ ከገነት ልኮ በቃል ሰብአዊ ሲያነጋግሩት ተመስጦ መጣበት። ጌታ በመንበረ ጸባዖት ሆኖ በቃል አቅንት በስብሐተ መላእክት ሲያመሰግን ሰማ። ጳጳሱ ንጉሥ፣ ካህናቱም መሳፍንቱ ለጸሎት ተሰብስበው ሳለ በ3 ሰዓት ከመላእክት የሰማውን ተገልጾለት ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ ቀዳሚሃ ለጽዮን ሰማያ ሳረራ ወዳግም አርዮ ለሙሴ በዘከመ ይገብር ግብረ ለደብተራ ብሎ በዜማ መስግኗል። ከዛ በፊት በዜማ ምስጋና የለም ነበርና ሁሉም ተደንቀው ሲሰሙት ዋሉ። ይህ ድርሰቱ ከአርያም የሰማሁት ሲል አርያም ብሎታል። በሚያዜመው ጊዜ ያለፈ ያገደመው የወጣ የወረደ ሁሉ በተመስጦ ይሰማው ነበር። አዕዋፉም ክብሩ ንዑድ አውቀው ማየ ፀሐይ እንዳይሰማው በክንፋቸው ይጋርዱለት ነበር። ንጉሥ አፄ ገብረ መስቀል ከፍቅሩ የተነሳ ከቤተ መንግስታቸው ያኖሩት ነበረ። አንድ ቀን ከፊታቸው ቁሞ ሲያሰማቸው ተመስጦ ሳይታወቃቸው በያዙት ጦር እግሩን ወጉት። እርሱም በተመስጦ ያደርስ ነበርና ለጊዜው አልታወቀውም። ኋላ ግን ተሰማው። የደምስ ካሳ ምን ልስጥህ አሉት። ወርቅ ብር አልሻም፣ ወደ ገዳም እንዲሄድ ያሰናብቱ ያላቸው። መለየቱን ባይወዱም ስመ እግዚአብሔር ጠርተው ምለውለት ነበርና አሰናበቱት። ወደ ቤተ ክርስቲያን ገብቶ እጁን በታቦቱ ጽላ ዘርግቶ ቅድስት ወብፅዕት ስብዕት ወቡሩክት ክብርት ወልዕልት አንቀጸ ብርሃን ማዕረገ ሕይወት የሚለውን የእመቤታችን ምስጋና ንባቡንና ዜማውን ሰተት አድርጎ ተናግሮታል። በዚህ ጊዜ 1 ክንድ ያህል ከመሬት ከፍ ብሎ ይታይናል። ከዚያ በኋላ የደቀ መዛሙርቱን አስከትሎ ተከዜን ተሻግሮ በጸለምት ከገዳምት ሰሜና በአንዱ በጾም በጸሎት ተወስኖ ኑሮውን በዚያ ዕለት ተገብረ ተዝካሬ ወተዝካሬ ጌዴዎን መምህር ወተዝካሬ አዳማዊ ምን አሰብ ብሎ ጌታዬን ጠይቆ ጌታን በተስፋ ያመነውን በቃል ኪዳን የተማጸነውን እስከ 10 ትውልድ ድረስ እምሬልሃለሁ ብሎ ተስፋውን ነግሮት ተሰውሯል። የድርሰቱም ነገር ከዚህ ይናገሩታል። የቅዱስ ያሬድ ድርሰቶች 5 ናቸው። እርሱም ድጓ፣ ጾመ ድጓ፣ ምዕራፍ፣ ዝማሬና መስዋዕት ናቸው። ድጓ ማለት ከብሉይና ከሐዲስ አዋልድም ይጠቀልላል። የጌታ የእመቤታችንና የነቢያትን የሐዋርያትን የጻድቃን የሰማዕታትን ክብር ይናገራል። ድርሰቱ በዮሐንስ ተጀምሮ በዮሐንስ ፈጽሞታል። ዓለም በዘመነ ዮሐንስ ተፈጥሯል። በዘመነ ዮሐንስም ለማለፏ ምሳሌ ነው። ዮሐንስ አስተምሮ ጾመ ድጓ ፋሲካ ብሎ በ4 አበይት ክፍሎች ከፍሎታል። በ4ቱ አጽዋረተ መንበር በ4ቱ ወንጌላውያን ምሳሌ ለዚህ ነው። በ22ቱ ስነ ፍጥረትም አምሳል 22 አርዕስት ሰጥቶታል። ከዚህም 12ቱ ምልጣን አላቸው፣ 10ሩ ግን ምልጣን የላቸውም። ምልጣን ያላቸው ብዙ ወተባዙ የተባለውን የሕያዋን ምልጣን የሌላቸው በተፈጥሮ ጸንተው የሚኖሩ ደናግል ምሳሌ ነው። ጾመ ድጓ አብይ ጾም የሚደርስ ነው። ዘወረደ ቅድስት ምኩራብ ደብረ ዘይት ገብርኄር ኒቆዲሞስ ሰሞነ ሕማማት ተብሎ በ8 ተከፍሎታል። 3ኛ ምዕራፍ ማለት የደረሰው በጸለምት ነው። ዘወትርም ምዕራፍ በዛበይት ጾም ብሎ በ2 ከፍሎታል። መሰረቱም መዝሙር ዳዊት ሲሆን በውስጡ ብዙ ንዑሳን ክፍሎች አሉት። ዝማሬ ምስጋና ማለት ነው። ዝማሬ መስዋዕት በደቡብ ጎንደር ዙራምባ በሚባል ቦታ ደርሶታል። ህብስት ጽዋ መንፈስ አቆጤተ ሚስጥር ብሎ በ5 ከፍሎታል። 5 ክፍል መሆኑ ህብስት ሥጋውን ጽዋ ደሙን ያመለክታልና የ5ቱ አዕማድ ሚስጥር የ5ቱ ቅንዋተ ምሳሌ ነው። መስዋዕት
ምልልስ ሰዋስው ነፍስ ማለት ነው። በአርጎተ ነፍስ በፍታት ጊዜ የሚደረስ ነው። ያስ ሲሆን ለሞት ድርሰት ደርሶ ማዘን ከማን አግኝቶታል ቢሉ ከዳዊት ይላሉ። ዳዊት ለሳውል ለናታን ግጥም ገጥሞ አልቅሶላቸዋል። በዘመን ሐዲስም ዮሐንስ ለኤጲስቆጶሱ ዘደማስቆ ለሞተ ሰው ድርሰት ያዘንላቸው ያስለቅስላቸው ነበር። ድርሰቱም የዜማ ጀግና የኔ እሳትና ሸሸ ተበላሸ የሚል ሳይሆን በሞቱ ሞቱን ያጠፋ ጌታ አምላክ ከሞት ነፍስ ከደረደ ገሃነም እንዲያድነው ለሕይወት እንዲያበቃው የሚለምን ጸሎት ነው። እስከ ድረስ የገለጹለትም ድርሰቶች አምስቱ ጽዋት ነው። እስከዚህ ድረስ የተገለጹለት ድርሰቶች አምስቱ ጽዋተ ዜማ በመባል ይታወቃሉ። ከዚህ ሌላ የውዳሴ ማርያም የቅዳሴ ማርያም ዜማ የደረሰ እሱ ነው። ማይኪራይ በሚባል ቦታ ሳለ እመቤታችን ቅዱስ ኤፍሬምን ከቂሳሪያ አባ ሕርያቆስን ከምንሳ በደመና ጠቅሳ እርሱ ካለበት አምጥታ አንተ ውዳሴ አንተ ቅዳሴ ነግራችሁት በዜማ ያድርሰው ብለዋለች። ነግረውትም ውዳሴዋን ከሰኞ እስከ ቅዳሜ ያለው በአራራይ የእሑዱን በዕዝል ቅዳሴዋን በዕዝልና በዕዝል አድርሶታል። ከዚያም አያይዞ 13 ቀን ቅዳሴያትን ሁሉ በዜማ አደርሷል። ቅኔም አምልቶ አስፍቶ ባይናገረውም እንጂ ደራሲው እርሱ ነው። ዜማ 3 አይነት ነው። ግዕዝ እዝል አራራይ። ግዕዝ የአብ እዝል የወልድ የአራራይ የመንፈስ ቅዱስ ምሳሌ ነው። ለቤተ ክርስቲያን ያሬድ በጥበብ የምታበራላት እንቁ ነው ኮከብ። መዝሙርና ቅኔ የወረስህን ሀብት ውድፍ ሳያገኘው ብልህና ዝገት። ይኸው ዛሬም አለ እንዳማረበት እሱ መቼ አልቅም አይጎድልም ቅንጣት። የአዳም ልጆች ሁሉ ቢከፋፈሉት ምድራዊ ስትሆን ስጋን የለበስህ አይተንህ ደስ አለን በማህሌትህ። ከመላእክት ጋራ ተቃቅሎ ክብርህ ለቤተ ክርስቲያን አጎናጸፍካት። የማያረጅ ካባ ጡመ ማህሌት ለአምላክ ስትዘምር እያሸበሸብህ። በዋይ ፀሐይ እንዳይዝል ስጋህ የሰማይ መላእክት በክንፍ ጋረዱህ። ልብን የመስጥ የማይሰለች ያሬድ ባንተ መዝሙር ኢትዮጵያ ኮራች። እንደ ቅዱስ ያሬድ በጡሙ ዜማው ፈጣሪ አምላክ እናገልግለው። ሀሌሉያ እያለን እናመስግነው። ለዚህ ነውና የተፈጠርነው። ለእግዚአብሔር ምስጋና ይሁን፣ በረከቱ ይደርብን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይቅርታው ቸርነቱ ለዘላለም በእውነት በሁላችን ይደረግልን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ታምሬ ነው። በዚያ ዘመን እግዚአብሔር ጸጋ ሳይሰጠው በፊት እግዚአብሔር ቸርነት እየለመነ ከመላእክት የዜማ ድምፅ ሰምቶ በጣም ዜማው ኢትዮጵያ የዜማ ባለቤት ያደረጋት ያሬድ የሚባል ካህን ነበረ። ይህም ያሬድ በግብር ክህነት እያገለገለ ሳለ አንድ ሰው በሱ ላይ በጠላትነት ተነሳበት። እሱም በዚህ ሀገር እያዘነ ቆይቶ ከዕለታት አንደኛው ቀን ሰውየውን ለመግደል አስቦ ጦሩን ይዞ በመግደል ላይ ባለ ጉድጓድ ሸምቆ አደፈጠ። ጌታ ኢየሱስ ክርስቶስም በያሬድ ልቦና ውስጥ ያለውን አውቆ ከኤዶም ገነት በሥላሴ አምሳል 3 አዕዋፍ ወደ እርሱ ላከ። ከዚያም 3ቱ አዕዋፍ ያሬድ ቆመበት ወይም በተቀመጠበት ቦታ ፊት ለፊት በአየር ላይ ቆመው ከ3ቱ አንዷ ወፍ በሰው አንደበት እንዲህ ስትል ተናገረችው። ያሬድ ሆይ ሰውን ለመግደል ለምን ታስባለህ? ክህነት ትፈርስ ያለምን? በቅዱስ ወንጌል እግዚአብሔር ትእዛዞች ጠብቆ ሕይወትም ለማግኘት የምትፈልጉ ከሆነ ነፍስ አትግደሉ ተብሎ የለምን? ይልቁም ክህነት ከዚህ ዓለም መንግስትና ክብር ሁሉ እንድትበልጥ አታውቁምን? ያሬድ ሆይ አንተ ብፁዕ ነህ፣ አንተ የተሸከመች ማኅፀን የተባረከች ናት አለችው። ቅዱስ ያሬድ ይህን ቃል በሰማ ጊዜ ወደ ሰማይ አቅንቶ እኒያ 3ቱ አዕዋፍን ተመለከተ። እናንተ በሰው አንደበት የምትናገሩ አመጣጣችሁ ወዴት ነው ብሎ ጠየቃቸው። በዚያም ጊዜ ከ3ቱ አዕዋፍ አንዲቱ ከ4 ቋንቋ ሰማይ ማህሌት ትማር ዘንድ ልንነግር ከኤዶም ገነት ወደ አንተ ተልከናል መጥተናል አለችው። ይህንም ከነገሩት በኋላ ሊያ አዕዋፍ ከእርሱ ተሰወሩ። በዚያን ጊዜ ቅዱስ ያሬድ እግዚአብሔር መንፈስ ወደ ሰማይ ያሳረገውና የሰማይን እምቢልታና መሰንቆ ድምፅ እንዲሁም ቅዱሳን መላእክት በአሸናፊው እግዚአብሔር ዙፋን ዙሪያ ቆመው ሰማያን መላእክት ምድረ ደቂቀ አዳም የተፈጠረ እግዚአብሔር ምስጋና ይሁን እያሉ ያለማቋረጥ ታላቅ ድምፀቱ ዜማ ሲያመሰግኑ በሰማ ጊዜ እርሱ ካለበት ስፍራ እነሱ ወዳሉበት ዘሎ ሊገባ ወደደ። ነገር ግን አልተቻለውም። ዳግመኛ እኒያ አዕዋፍ ወደ እርሱ ተመልሰው መጥተው ከ3ቱ አንዲቱ ወፍ ያሬድ ሆይ የሰማውን አስተዋልክን? ብላ ጠየቀችው። እርሱም ግን አላስተዋልኩም ሲል መለሰላት። እርሷም እንግዲያውስ አዲሱን የእግዚአብሔር ምስጋና ትጠራ ዘንድ እኔ እነግርሃለሁ፣ ይኸውም የጌታ ኢየሱስ ክርስቶስ ቅዱስ ስሙ ነው አለችው። ከዚያም ጊዜ ጀምሮ ያሬድ ልቦናው መልካም ነገር አውጥቶ ተናገረ በማለት ከ4ቱ ቋንቋ ሰማይ ስብሐተ ማኅሌት በየወገኑ ተምሮ በየቀኑ ከቀኑ በ3 ሰዓት ቀድሞ ወደነበረበት መልአክ እግዚአብሔር መለሰው። በዚያን አኳኋን ቅዱስ ያሬድ ወደ ሰማይ ተነጥቆ ከኪሩቤልና ከሱራፌል ስብሐተ ማኅሌትን ተምሮ ከተመለሰ በኋላ አክሱም ከተማ የምትገኘው ወደ ጽዮን ቤተ ክርስቲያን ሄደ። ከዚያም ከቤተ ክርስቲያኑ ገብቶ ከታቦተ ጽዮን ፊት ቆመና ድምፁን ከፍ አደረገ። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ከጽዮን አስቀድሞ ሰማይን ፈጠረ። ዳግመኛም
ለሙሴ ድንኳኑን ስራ አሳየው ማለት በግዕዝ ቋንቋ የተማረውን የዜማ አሰምቶ ተናገረ። ዳግመኛም እግዚአብሔር ሕጉ ታቦት ይህች ታቦተ ጽዮን ካለችበት መቅደስ ገብቶ ሁለት እጆቹን በታቦቱ ዘርግቶ ቅድስት ነሽ፣ ብፅዕት ነሽ፣ የተመሰገነ የተባረክሽ ነሽ፣ ክብርት ሆይ ከከበርሽ ከፍ ከፍ ያልሽ ነሽ፣ የብርሃን መውጫ የሕይወት መሰላል ነሽ፣ አምላክን የወለድሽ እመቤታችን ድንግል ማርያም ወይ ከተለዩ የተለዩች የመለኮት ማደሪያ ነሽ የሚለውን እስከ መጨረሻው ዞሮን ዜማውን ደረሰ። ቅዱስ ያሬድ እንዲህ እያለ በስዕል ዜማ በሚያዘምበት ጊዜ አንድ ክንድ ያህል ከምድር ወደ ሰማይ ከፍ አለ። እጆቹንም ዘርግቶ እግዚአብሔርን አመሰገነ። ከዚያ በኋላ ካህኑ ያሬድ ከቤተ ክርስቲያን ወጥቶ አራቱን ደቀ መዝሙር ተከትለውት በጸለምት ውስጥ ወደ አንድ ገዳም ለመሄድ ሲጓዝ አክሱም ጽዮን ካህናት እስከ ተከዜ ወንዝ ድረሰው ሸኙት። ከዚያም ጊዜ ጀምሮ በአማረ ጣዕመ ዜማው ድምፁን ከፍ አድርጎ ከሁሉ በላይ ጸንታ የምትኖር እግዚአብሔር ሰላም ዘወትር ከሁላችሁ ጋር ትሁን ብሎ የመሰነባበቻ መዝሙር ዘመረ። ካህናቱ ይህን ቃል ሰምተው መሪር እንባን አለቀሱ። እርሱም ከእነርሱ ጋር አለቀሰና ተሰነባበቱ። ካህኑ ያሬድ በጾም በጸሎት ተወስኖ በሚኖርበት ገዳሙ ውስጥ በየአይነቱ ዜማ ማስተማር ጀመረ። ተማሪዎቹ ጣዕመ ዜማውንና የደረሰውን ድርሰት ሁሉ ይጽፉ ነበር። በዚህም አይነት እግዚአብሔር ከማገልገል ጋር መላእክት በየጊዜው እየጎበኙት በጾም በጸሎት ተጸምዶ ለ22 ዓመት ኖረ። ተጋድሎውን ፈጸመ። ካህኑ ያሬድ ከዚህ ዓለም የሚለይበት ሰዓት በደረሰ ጊዜ ኢየሱስ ክርስቶስ ተገልጦ ወዳጄ ሆይ ቀድሞ በሰማይ ያለው የመላእክት ሥርዓት ማህሌት እንድታይና ወደ ምድር እንዳስተላለፍ ይህን ዜማ እንድትመሰርት እንደወደድ ሁሉ አሁንም ከዚህ ዓለም በምትለይበት ሰዓት እኔ ደግም ተመመለሽ በመጣበት ይህ ከካህናት ሰማይ ሄሮዶስ ደማቸው ካፈሰ ሕፃናት ጋር በደብረ ጽዮን ተዘምር ዘንድ ሰማይ የክብር አክሊል እና የብርሃን ልብስ ተዘጋጅቶላል ብሎት የጌታ ኢየሱስ ክርስቶስ ወደ ሰማይ አረገ። ለእርሱ ክብር ምስጋና ይሁን ለዘላለሙ። ይቅርታው ቸርነቱ በእውነት ለሁላችን ይደረግልን፣ አሜን።